ቀስ ዋንቲያ እንደምን አልመረጧትም ጋይስ? ቆይ አላየውም፣ ማርያምን ቤቢ አላየውም። አሁን ያለው ከዛም እንሄድበታለን። ትመረጣለች፣ እንደውም መሸለም አለባት። ማሚ እኮ ናት ገና በልጅነቷ። አሁንኩ ነው ማለት በዚህ እድሜ ወልጄ የልጅና ስለሆንኩ ልጅ ታቅፌ ስለተቀመጥኩ ነው ያልተመረጥኩት ነው። አይናችሁ እያየ ሙሴ ሰለሞን ግን ቮት በማጣት ጴንጤ የለም። ጴንጤ 30 ሺህ ብቻ ነው እንዴ? ምን አገናኘው? ልጁንም ክሬዲት አታሳጣው። ሙሴ ሰለሞን ተከታታይ 2 አመት ቤስት ኢንፎርማቲቭ ኮንተንት ሲያሸንፍ ጴንጤ ኦርቶዶክስ ምናምን ሃይማኖቱ ታይቶ አይደለም፣ አቀራረቡ ስለሚማርክ የሚያወራው ዜና ታማኝነት ነው በሚል ሰው ሁሉ ስላመነው። ውጪ ደግሞ ነገሩን ወደ ሃይማኖት እየወሰዳችሁ ያላችሁ ሰዎች ነገሩን ብትተውት ባይ ለመሰላችሁ። እኔ ጋርም ሙስሊም ኦርቶዶክስ ጴንጤ አለ፣ እሱም ጋርም ብሩክ ጋርም ሙስሊም ጴንጤ ኦርቶዶክስ። ሁላችንም ስንሰራ ሃይማኖት ፈልገን አይደለም የሰራ ነው፣ ሃይማኖት ብለን አይደለም የሰራ። ሁላችንም መረጃ ስናቀርብ የነበረው ሲከተሉንም የነበረው ምንም ስናደርግ የነበረው ኦርቶዶክስም ነው ሙስሊምም ነው ጴንጤም ነው። ቪዲዮ ስንሰራ ለዚህ ብለን አልሰራንም፣ ሰውም ሲከተለን ለዚህ ብሎ አልተከተለንም። መጀመሪያ በኢትዮጵያ ቲክቶክ ታሪክ አዶናይ ዘንድሮ ሪከርድ ሊሰብር ይመስላል። በሶስቱም ዘርፍ አዶናይ እየመራ ይገኛል። ሰላም ሰላም ሰላም! ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ከርማችሁልኛል? እኔ ያለው ክብር ይስፋ። ዛሬም እንደተለመደው ሶሻል ሚዲያ ላይ ሲዘዋወሩና ሰዎች ሲነጋገሩባቸው የነበሩ ቪዲዮችን ወደ እናንተ ይዤላችሁ መጥቻለሁ። እንደተለመደው እነሱን አብረን እያየን ሐሳብ አስተያየታችንን እንሰጣለን። እኔ እዚህ ቪዲዮን እያየው ለእናንተ ሐሳብ አስተያየቴን ሳደርስ እናንተ ደግሞ ኮሜንት ሴክሽን ላይ በመግባት የተሰማችሁን ሐሳብ አስተያየታችሁን ታጋሩኛላችሁ። በዛሬ ቪዲዮ ሰሞኑን ቲክቶክ ክሬቲቭ አዋርድ እየተካሄደ እንደሆነ ሁላችንም እናውቃለን እና ብዙ ዝግቦችን ፈጥሯል። አንዳንዶች እኔ ለምን አልተመረጥኩም በማለት ቅሬታቸውን እያቀረቡ ይገኛሉ። አንዳንዶቹ ደግሞ በሃይማኖትና በብሔር ተከፋፍለው በጣም ብዙ ጦርነቶችን እያስነሱ ይገኛሉ። እንዲሁም ሪከርድ ተሰብሯል። ማነው ሪከርዱን እየሰበረ ያለው የሚለውን አብረን የምንመለከት ይሆናል። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየት ብቻ ነው። ለዚህ ቻናል አዲስ የሆናችሁ ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። ቻናላችንን ሰብስክራይብ በማድረግ ቤተሰብ የሆኑ ምንም ሰብስክራይብ እየተደረገ ስላልሆነ ይኸው እንደምትመለከቱት ሰብስክራይብ ብታደርጉ ደስ ይለኛል። ወደ ዛሬ ቪዲዮቻችን ሂድ። ስሟት፣ ምን እንደምትል ስሟት እስኪ። ማን ናቸው? ጃን ማን ናቸው? ጃን የኔ ቆንጆ ደህና ነሽ? ሰላም እግዚአብሔር ይመስገን ደህና ነኝ። በጣም ነው የምወድሽ። ቴንክ ዩ ናምሰግናለሁ። እየተጫወቱ ነው። አንድ ጌም እንጫወት። እንኳን ልወጣ ነው አሁን። ደህና ልትወጣ ነው። አንድ ጌም እሺ፣ በቃ ናት ስትጨርስ ላክልኝ። እሺ እሺ። አንቺ ቆይ ራስሽን ማንኔም ብለሽ ነው የምታስቢው? የምሬን ነው። አንቺ ማንኔም ብለሽ ነው ራስሽን የምታስቢው? አንቺ እኮ አሁን በዚህ ሰዓት እሺ፣ አንድ ማለት ትልቅ ቲክቶከር ነሽ ሊባል ይችላል፣ ግን በበፊት ህይወትሽ አንድ የሆነች ባር አስተናጋጅና ሴተኛ አዳሪ ነበርሽ። ምንድነው አሁን ላይ ማለት አበሻ እኮ እንደዚህ ከፍ እንዳረገሽ ዝቅ ማድረግ የሚችል ህዝብ ነው። ታውቂያለሽ አይደል? እነዚህ ልጆች ምንም የሚያደርጉሽ ነገር የለም ማለት እንደሚያደንቁሽ ነው የነገሩሽ እና እንደሚወዱሽ። ጀስት ደግሞ አንድ ጌም እንጫወት አሉሽ። ምንድነው አሁን ስድቡን ምን አመጣው? እሺ አልፈልግም ብሎ መውጣት አንድ ነገር ነው። ስድብን ግን ምን አመጣው? ለምንድን ነው የምትሰድቢያቸው ነው? ግን ማን ነኝ ብለሽ ነው የምታስቢው? የሆንሽ ጎዳና አደር ስታስጠላ በሚኪ አንቺ እኮ እኔ እኮ ማርያም የሚያውቅሽ ሰው እንዳለ አታውቂም ነው ማለት? እናቀሻለን በደንብ የምትታወቂ ሰው ነሽ። አሁን መፈመስሽን የሆነ መኪና ምናምን ነገር መያዝሽ ኦር ሰምቲንግ የሆነ ትልቅ ቦታ መድረስሽን አይደለም ማየት ያለብሽ፣ የተነሳሽበትን ማወቅ አለብሽ። እንዴ እንተዋወቃለን እኮ አድማስ ምናምን ነገር አይደል እንዴ? ምንድነው ይሄን ያህል ማንኔም ብለሽ ነው የምታስቢው ራስሽን? ቆይ እንዴ እነዚህ ልጆች እኮ ጌም እየተጫወቱ ነው። ነገ አይደለም ላይ አንቺ ይሄንን በተናገርሽበት ቅጽበት በሆነ ሰዓት አንቺ ያለሽበት ደረጃ ላይ ሊደርሱ የሚችሉ ልጆች ናቸው። አንቺ ይሄን ተምረሽ ኦር የሆነ እድሜ ልክሽን ለፍተሽ ያገኘሽው ነገር አይደለም ማለት እግዚአብሔር የሆነ ኦፖርቹኒቲውን በቃ አመቻቸልሽ፣ እዛ ደረጃ ላይ ደረሽ። እነዚህ ልጆችም ነገ አንቺ ደረጃ ላይ ሊደርሱ ይችላሉ። ምን አሳደበሽ ነው የኔ ጥያቄ። አሁን ለምንድን ነው የምትሰድቢያቸው? ሰድቦሽ ቢሆን ኦኬ፣ ምን አረጉሽና ነው የምትሰድቢያቸው እንዴ? ምኗ ድንጋይ ናት አግድ ማደግ? ጎዳና ተዳዳሪ መሆን ይሄ ነው በቃ አይምሮሽ አላ መቅዘኑ
እና ካንቺ የሚጠበቅ ነው በነገራችን ላይ ያው ማለት ስለምንተዋወቅ ካንቺ የሚጠበቅ ነገር ነው። ቪዲዮ ረዘም ብሏል፣ አድርሱላት ለዚህ ገንገበት። እቀጥልበታለሁ፣ ፓርት 2 ይኖረዋል። እሺ እስኪ የሆነ ነገር ታርግና እናየዋለን። በይፋ ይቅርታ መጠየቅ አለብሽ እነዚህ ልጆች ደደብ። ይህ ቪዲዮ ሰሞኑን ብዙዎችን ቅር አሰኝቷል። በተለይ ደግሞ ተሳድባ የወጣችበት መንገድ ጃኒ ገብሩ የተባለች ግለሰብ አለች። ቲክቶክ ላይ ሁላችሁም ታውቋታላችሁ ብዬ አስባለሁ። ከ2 ሚሊዮን በላይ ተከታይ ያላት ግለሰብ ናት እና ይህ ቪዲዮ በጣም ሰሞኑን መነጋገሪያ ነበረ። መውጣቱን ትውጣ፣ ግን የተሳደበችው ስድብ እንደሰማችሁት ነው። እዚች ጋር መናገር አይጠበቅብኝም እና ስድቧ በተለይ ብዙዎችን ያናደደና ያበሳጨ ተግባር ሆኖ ተገኝቷል እና የቲክቶከርን ሌቭል በጣም ሰቅለውታል። እየተመለከትነው እንደሆነ ሰሞኑን የሚፈጠሩ ነገሮች ቲክቶከርን በጣም ራሳቸውን እንዴት እየገለጹ እንዳለ በጣም አስቸጋሪ ነው። በአሁኑ ሰዓት ላይ ማንኛውም ሰው ለፍቶ የሚያመጣው ነገር ሊደነቅለት ይገባል። ግን ራሳቸውን መስቀል በሌለባቸው ሁኔታ እየሰቀሉ ስለሆነ እኔ ተገቢ ነው ብዬ አላስብም። እስኪ እንደዚህ ካወራው አይቀር አንድ ቪዲዮ ልጋብዛችሁ፣ ከዚህ ቪዲዮ ጋር እየተገናኘ ማለት ነው። ቲቸር ፍቅሩ እንዴት ነዎት? ባርኮቴ እንዴት ነህ ልጅ? አለው ይመስገን። ስራ ቆንጆ? ጥሩ ነው ልጄ። ስራ ረፍዶብኝ ነው ይቅርታ። እሺ ቲቸር ፍቅሩ። ዶክተር እንዴት ነህ? አለው አንበሳዬ። እናትህን ዛሬ ይዘህ መምጣት እንዳትረሳ፣ ቀጠሮ አለባቸው። እሺ ዶክተርዬ። አንዴ ዞር ትል አባት። እንዴ ቲክቶከራችን ያንቺ መኪና ነው እንዴ? እና እናት ነው? አይ እናቴ እንኳን መንኩሳለች፣ መንዳትም አትችልም። ባይሆን ለሀገር የመነኮሱ ሰዎች በእግራቸው እየሄዱ አየሁ እና እኔ ያገባኛል። አረ ምን በወጣሽ፣ እንደው የዓለም ጸባይዋ ገርሞኝ ነው እንጂ። ዋጋ ያላቸው ሰዎች ዋጋቸውን አጥተው የኔ ቢጤው ለሀገሩ ቅንጣት ያህል ያላበረከተው ኩታራ ደግሞ ተወዶና ተደንቆ የሚኖርባት ምስኪኗ እማማ ኢትዮጵያ። የመጨረሻ ጎላችን የስኬት መለኪያችን ገንዘብ ሆነና ገንዘብ እስካስገኘን ድረስ ክብራችንን፣ ሃይማኖታችንን፣ ሰውነታችንን አሽቀንጥረን ጥለን እርቃኑን የምናስቀር አዲስ ትውልዶች መጣን። በጣም የሚገርመው ታዲያ ይሄ ትውልድ ለሀገር ከመነኮሱ ሰዎች በላይ መወደድና ክብርን አግኝተን በየቦታው በአድናቆት ማዕበል እንጥለቀለቃለን። ለሀገርህ ምን አበርክተሃል ብትሉኝ አንድም የምጠቅሰው ነገር የሌለኝ እኔ ቲክቶከሩ ከአንድ መምህር አሊያም ዶክተር ጋር የሆነ ቦታ ወይም ሚዲያ ላይ ብገኝ ግን የተሻለ ክብርና ሞገስን ላገኝ ይችላል። የቱ ጋር እንደሳትን ምኑ ጋር እንደተላለፍን አላውቅም፣ ብቻ ግን ስተናል። በሽታን ከሚፈውሰው ሐኪም አእምሮን ከሚያለመልመው መምህር በላይ እኔ ተራው ቲክቶከር የምናገረው ቃል ልክ እንደ አንድ የሀገር ባለውለታ ተጽዕኖ ፈጣሪ እንደተናገረው ተቆጥሮልኝ ርዕስ ሆኜ ለተወሰነ ጊዜ ሚዲያውን ልቆጣጠረው እችላለሁ። ከመምህሩ ጽሑፍ በላይ የኔ ንግግር፣ ከዶክተሩ ፈውስ በላይ የቲክቶከሩ ስራ ገኖ በኢትዮጵያ ሰማይ ስር እስከ መቼ እንደሚቆይ አላውቅም። ይሄን ሁሉ የሞራል ኪሳራ ተሸክማችሁ አሁንም ህዝብን የምታገለግሉ እናንተ የሀገር ባለውለታዎች የማይጎብጠውን ትከሻችሁን የማይሰበረውን ሞራላችሁን ባደለኝ ብዬ ተመኘው። ፈጣሪ ለሀገር ባለውለታዎች ሸክማችሁን የሚያቀል ዋጋችሁን አውቆ ክብርን የሚሰጣችሁ አዲስ ትውልድ ያስነሳል። አሜን። ፎሎውና ሼር እያደረጋችሁ ሀሳባችሁን ኮመንት ላይ አስቀምጡልን። እንግዲህ እንደተመለከታችሁት ነው ያው ዶክተሩ፣ መምህሩ እና ብዙ የተማሩ ለዚች ሀገር ብዙ ነገር ያበረከቱ ሰዎች በእግራቸው እንደዚህ አላስፈላጊና የተጎሳቆለ ኑሮ እየኖሩ ቲክቶከሮች ወይ ደግሞ አሁን ላይ በማየው መልኩ ያለፉ ሰዎች እንደዚህ አይነት ነገሮች ላይ ስትመለከቱ አያምም። እንደኔ በጣም ማየት ከማልፈልጋቸው ነገሮች ውስጥ አንዱ ለዚች ሀገር ብዙ ነገር ያበረከቱ ሰዎች ዶክተሮች፣ አስተማሪዎች ልንል እንችላለን፣ ፓይለቶች፣ ብቻ ብዙ አይነት ደረጃ ላይ ያሉ ግለሰቦች እንደዚህ ምንም ካልሰሩ ሰዎች የበታቸውን ሲታዩ በጣም ለእኔ ልብ የሚነካና በጣም የሚያሳዝን ነገር ነው። እንደ ሀገር ነው የሚያሳዝን። አይናችሁ እያየ ሙሴ ሰለሞን ግን ቮት በማጣት ጴንጤ የለም። ጴንጤ 30 ሺህ ብቻ ነው እንዴ? ምን አገናኘው?
ልጁንም ክሬዲት አታሳጣው። ሙሴ ሰለሞን ተከታታይ 2 አመት ቤስት ኢንፎርማቲቭ ኮንተንት ሲያሸንፍ ጴንጤ ኦርቶዶክስ ምናምን ሃይማኖቱ ታይቶ አይደለም፣ አቀራረቡ ስለሚማርክ የሚያወራው ዜና ታማኝነት ነው በሚል ሰው ሁሉ ስላመነው እና ደግሞ ዜና ሲያቀርብ በቃ ጨርሰክ ስለምትሰማው ስለማይሰለች ተብሎ ትኩስ መረጃ ቶሎ ስለሚያመጣ ተብሎ ነው እንጂ በሃይማኖቱ አይደለም። ክሬዲት አታሳጣው። ከዚህ በፊት ራሱ ያሸነፈው በሌላ ነው ሚል ክሬዲት አታሳጣው። ሙሴ ከዚህ በፊትም በሃይማኖት አላሸንፈም፣ አሁንም በሃይማኖት የጽድቅ ውድድር ላይ አይደለም እነዚህ ልጆች ያሉት። የሙሴ አቀራረብ ሙሴ በዚህ አመት ብዙ መረጃ አቅርቦልኛል፣ አቀራረቡ ማርኮኛል ምትሉ ሙሴን ትመርጣላችሁ። የአቀራረቡ የማረከኝ የብሩክ ነው፣ ብሩክ ብዙ ነገር አድርጓል ምትሉ ደግሞ ብሩክን ትመርጣላችሁ። እኔ ፐርሰናሊ በአባይ ግድብ ላደረገው ለከተራ በዓል ባደረገው በብዙ ነገር አሁን ለምሳሌ እኔ ብሩክን እመርጣለሁ። ግን በሃይማኖቱ ብሩክ ኦርቶዶክስ ጴንጤ ምናምን እኔ እንጨት ተክለህን ብታመልክ ይሄ ቲክቶክ ውድድር ነው፣ የጽድቅ ውድድር አይደለም። የማይገናኝ ነገር አገናኝታችሁ ሰው ላይ ጠብ፣ እንደውም ይሄ አሁን አንተ ያወራኸው ወንድማማች ላይ ጠብ የሚፈጥር በጣም ቅራኔ የሚፈጥር መጽሐፍ ቅዱስ ላይ ከርክ ራሱ የማይቀበሉት ነገር ነው። ኧረ የማይገናኝ ነገር አታገናኙ። ለማንኛውም እንዲህ ከተቧደኑ አሁን ሴቶች መቧደን አለብን። ባይዘዌ ቤስት ክሬተር ኦፍ ዘ ይር ሴት ልጅ አሸንፋ አታውቅም። ስለዚህ እኛም በጾታ እንከፋፈል። በዚህ አመት ዩቲናስ ክሬተር ኦፍ ዘ ይር ማሸነፍ አለባት። ሴቶች ምን እየሰራችሁ ነው? ዩቲናስን ከታች ታጋረጋታለሁ። ፕሮፋይሉ አስገብታችሁ እዚሁ አልተጓደንኩም። ፕሮፋይሉ አስገብታችሁ ሄዳችሁ ዩቲን መረጣት። አንተ ግን የማይባል ነገር ነው ያልከው። ረፍ ሰሞኑን ቲክቶክ ክሬቲቭ አዋርድ እየተካሄደ እንደሆነ ሁላችንም የምናስታውሰው ነው እና ቲክቶክ ክሬቲቭ አዋርድ በጣም ብዙ ውዝግቦችን አስነስቷን። በምን መልኩ አንዳንዶች በሃይማኖት እንምረጥ ይላሉ፣ አንዳንዶች ደግሞ በብሔር እንምረጥ እያሉ ይገኛሉ። ያው እንደተመለከታችሁት ማለት ነው። ይህ ግለሰብ ሙሴ ሰለሞንና ብሩክ ኒውስን ያው ጴንጤዎች ሙሴ ሰለሞንን ምረጡ እያለ ቦት እያሰባሰበ ይገኛል እና ይህ ድርጊቱ ሙሴ ሰለሞንን ራሱ ያበሳጨው ይመስለኛል። እስኪ ራሱ የተናገረው ሀሳብ አለ። ውጭ ደግሞ ነገሩን ወደ ሃይማኖት እየወሰዳችሁ ያላችሁ ሰዎች ነገሩን ብትተውት ባይ ለመሰላችሁ። እኔ ጋርም ሙስሊም ኦርቶዶክስ ጴንጤ ያለ፣ እሱም ጋርም ብሩክ ጋርም ሙስሊም ጴንጤ ኦርቶዶክስ፣ ሁላችንም ስንሰራ ሃይማኖት ፈልገን አይደለም የሰራ ነው፣ ሃይማኖት ብለን አይደለም የሰራ። ሁላችንም መረጃ ስናቀርብ የነበረው ሲከተሉንም የነበረው ምንም ስናደርግ የነበረው ኦርቶዶክስም ነው ሙስሊምም ነው ጴንጤም ነው። ቪዲዮ ስንሰራ ለዚህ ብለን አልሰራንም፣ ሰውም ሲከተለን ለዚህ ብሎ አልተከተለንም መጀመሪያ። ስለዚህ አሁን ላይ ቮት ሲደረግ በሃይማኖት በእንትን ተብሎ መባሉ ትክክል አይመስለኝም። ይኸውላችሁ እንደ ሀገር አንድ የሚያደርገን ብዙ ነገር መኖር ሲገባው ጭራሽ የሚከፋፍል ጭራሽ ደግሞ ቲክቶክ ላይ መተን የምንከፋፍልበት ምክንያት አንዱ እኔ መሆን አልፈልግም። እግዚአብሔር ይመስገን እዚህ ደርሰናል። ላስት 2 years አሸንፌያለሁ። እግዚአብሔር ይመስገን። አሁንም እየተወዳደርኩኝ ስለሆነ ቮት አድርጉልኝ ነው የምለው፣ ምክንያቱም እኔም ተወዳዳሪ ስለሆንኩኝ ማለት ነው። ሁላችሁም ድምጻችሁን እየሰጣችሁ ነው፣ ግን አብዛኞቹ ሰዎች አልሰራም እያሉኝ ያሉ ብዙ ሰዎች አልሰራም ብሏቸው አዲስ የማውጣታው ራሱ ሞክረውት ስቲል እያልሰራላቸው ሰዎች አሉ። ያው እንደሰማችሁት ነው እንግዲህ ሙሴ ሰለሞንም በዚህ መልኩ ተቃውሟል፣ የግለሰቡን ሀሳብ ማለት ነው። እና ምን ማለት ነው? ሰው እንደሰራው ነው እንጂ መመረጥ ያለበት ኦርቶዶክስ ስለሆነ ፕሮቴስታንት ስለሆነ አይደለም መመረጥ ያለበት። ሰው የስራውን ነው ማግኘት ያለበት። እናስታውሳለን ተከታታይ 2 ሽልማቶችን ሙሴ ሰለሞን አምናና ካቻምና የተዘጋጁትን እንደበላ እናስታውሳለን። ግን በሰው ወዳድነት ነው እንጂ እንደዚህ በእምነት በብሔር አይደለም። እና ይህ ነገር ብዙዎችን እያነጋገረ ይገኛል በአሁኑ ሰዓት። የቲክቶከሮች ውድድር ወይም ቲክቶክ ክሬቲቭ አዋርድ ተጀመረ። ታዲያ እንዳለፈው ዓመት በአገር አቀፍ ሚዲያ የሚተላለፍ ከሆነ ከአክብሮት ጋር የተወሰነ ምክር አዘል አስተያየትን ለመስጠት ፈልጌ ነው። ለምን ያልተማረ የሰው ኃይል ይህንን የእርስ በርስ ውድድር እንደሚመለከት ሁሉ የተማረ የሰው ኃይልም በአገር አቀፍ ደረጃ የሚተላለፉ ፕሮግራሞችን ከተለያየ ዓለም ክፍል ላይ ሆኖ ስለሚከታተል እነዚህን ገንቢ ሀሳቦች ብትወስዱ ባይ ነኝ። ተራ ቁጥር 1 የመጀመሪያው ኤሊጂቢሊቲ ይባላል። ለመወዳደር ብቁ ነው ወይ? የጥላቻ ንግግር፣ ሀሰተኛ መልእክት ከዚህ በፊት አስተላልፏል ወይ? ተራ ቁጥር 1 እውነተኛ ዓላማው በፕላትፎርሙ ላይ ፈጠራ ክህሎትን ማበረታታት ከሆነ ኦሪጂናሊቲ ፍላግ የሚባል ነገር አለ። ለምን? ክሬቲቪቲ ስለሚል የአዋርዱ ታይፕ ፈጠራ ወይም ክሬቲቪቲ ወይም የራስ ፈጠራ ነው ወይ ወይስ ኮፒራይትን የሚያቀርበው ወይም የምታቀርበው ግለሰቧ የሚለውን ማየት ያስፈልጋል። በሶስተኛ ደረጃ የመወዳደሪያ ነጥብ ዩኒክ ኮንሰፕት ወይም ፍሬሽ ወይም ደግሞ ያልተጠበቀ አዲስ ሀሳብ ነው ወይ? ቲክቶከር ወይም ቲክቶከሯ ቻሌንጂንግ ወይም ደግሞ አድካሚ የሰራው የሚለየው ስራስ ምንድን ነው የሚለው መታየት አለበት። ድካሙ መታየት አለበት። በአራተኛ ደረጃ እንደዚህ አይነት ስያሜ ያለው አዋርድ ኢሞሽናል ኢምፓክትን እንደ መለኪያ ማስገባት አለበት። ይሄ ማለት ታሪክ ነገራ ላይ እንዴት ናቸው the heart and the soul factor ይሉታል ነጮች እንግዲህ ሲያወዳድሩ ማለት ነው። ሶ የቪዲዮ መነሻው፣ መሀከሉ፣ መድረሻው በአጭር ደቂቃ ቪዲዮ ሀሳቡ ተጠናቆ ይገለጻል። ቪዲዮ ደስታን፣ ድንጋጤን፣ ጥርጣሬን ወይም ደግሞ መነቃቃትን አሊያም ሀዘኔታን
ኢሞሽናል ኢምፓክት ያለው ቪዲዮ ነው ወይ? አምስተኛና ስድስተኛ መለኪያ የሚሆነው በአምስተኛ ደረጃ ስኪል ኤንድ ፖሊሽ ፋክተር ይባላል። እንግዲህ ሃይ ኳሊቲ የሆነ ቀረጻ፣ ድምጽ አጠቃቀም፣ ጥሩ ብርሃን፣ ኤዲቲንግ፣ አጠቃላይ ቴክኒካል የሆነውን ነገር እንዴት ተጠቀሙ ሲሆን በስድስተኛ ደረጃ ደግሞ ሜሞራቢሊቲ ወይም ደግሞ ሪዋቻቢሊቲ ይሉታል። እንግዲህ የተለያዩ አዋርዶች ሲሰጡ ያለው መለኪያ ማለት ነው። የማይረሳና ተደጋግሞ የሚታይ ቪዲዮ ነው ወይ የሰሩት? ሶሻል ቫልዩ ወይም ደግሞ ማህበራዊ ጠቀሜታ ያለው ስራ ነው ወይ የሚለው ነገር በዳኞች እንደ መለኪያ መጨረሻ ላይ ያስቀምጥላችኋለሁ። እንደ ቼክ ሊስት አዘጋጅታችሁ ከፍተኛ ውጤት ሰጥታችሁ ካላወዳደራችሁ ይሄ የውሸት ውድድር ነው የሚሆንባችሁ። ህዝቤ ደግሞ ማወቅ ያለባችሁ ማስ ቮቲንግ ወይም ደግሞ የጅምላ ምርጫ ማን የበለጠ ቲፎዞ አለው የሚለውን ነው እንጂ ማን አዋቂ ነው ማን ችሎታ አለው የሚለውን አይለይም። ስለዚህ ማን የፈጠራ ችሎታ አለው ተብሎ በትክክል የፈጠራ ችሎታ ለማበረታታት የታቀደ ከሆነ ከጅምላ ምርጫ ባለፈ ክህሎት ያላቸውን ልጆች በዳኞች ማስፈተን አለባችሁ። እሺ፣ በዳኛ ያልተፈተነ ነገር ጀስት ጭብጨባ ብቻ ተው፣ እረፉ በቃ አራራፉ እንዴ! የሚሰራ ሰው ይሸለም፣ እውነት ወላሂ ይሸለም። እና ሰላም ሁኑልኝ። መልካም እድል ለመላው ቲክቶከሮች። እና ምንድነው መስፈርቱ ቮት የሚደረግበት ወይ ደግሞ እጩ ውስጥ የምንገባበት ምንድነው መስፈርቱ በማለት ብዙዎች ሀሳብ አስተያየታቸውን እያጋሩ ይገኛሉ። እስካሁን ምንም የታወቀ ነገር የለም። ቲክቶክ ክሬቲቭ አዋርድም እንግዲህ ቅሬታዎችን እየሰማ ነው፣ ግን ምንም የሰጠው ምላሽ የለም እስካሁን። በኢትዮጵያ ቲክቶክ ታሪክ አዶናይ ዘንድሮ ሪከርድ ሊሰብር ይመስላል። በሶስቱም ዘርፍ አዶናይ እየመራ ይገኛል። የዓመቱ ምርጥ ቲክቶከር ላይ በአንደኝነት ደረጃ ያለምንም ፉክክር እየመራ ይገኛል። እሱ ብቻ አይደለም፣ በጂ ፓወር እና በቤስት ሞቲቬሽናል ኮንተንትም ያለ ፉክክር እንግዲህ እየመራ ይገኛል እና ዘንድሮ መኪናዋ አዶናይ ጋር የምትገባ ይመስለኛል። በአጠቃላይ በሶስቱም ዘርፎች እንግዲህ አሸንፎ ሪከርድ የሚሰብር ይመስለኛል። እናንተ በዚህ ጉዳይ ላይ ምን ትላላችሁ? አስተያየታችሁን ኮሜንት ላይ አስቀምጡ። ፎሎ ማድረግ እንዳይረሳ። አዶናይ እንግዲህ ሰሞኑን እያደረጋቸው ያለው በጎ ተግባሮች ሁላችንም እናውቃለን ወይ ደግሞ እናስታውሳለን ብዬ አስባለሁ። በጣም ብዙ ጥሩ ጥሩ ነገሮችን እያደረገ ነው። በተለይ ደግሞ ካናዳ ነበረ የሚኖረው፣ አሁን ላይ ወደ ኢትዮጵያ ገብቶ ብዙ ነገሮችን እያደረገ ነው። ወጣቱ ቲክቶክ መስራት እንደሚችል ቲክቶክ ተራ ነገር እንደሆነ ብዙ ሰዎች እየተረዱ ያሉት አዶናይን ካዩ በኋላ ነው። 2-3 ቪዲዮ ከለቀቃችሁ ማንም የደረሰበት ቦታ እንደምትደርሱ እያለ ብዙ ነገሮችን ወጣቱን ሞቲቬት እያደረገ ብዙ ሰዎች የእሱን ነገር እየተከተሉ ይገኛሉ በአሁኑ ሰዓት ላይ እና በብዙ ዘርፎች እየመራ ይገኛል። ካልተሳሳትኩ በ3 ዘርፎች እየመራ ይገኛል እና በአንደኛው ጭራሽ ሪከርዱን ሊሰብር ጫፍ ደርሷል እየተባለ ነው። ሪከርዱን ይሰብረው ይሆን? እስቲ አንድ ሴት እዚህ ጋር አክሰፕት ላድርግ። ሰላም። አቤት። ሀይ ዋሻው እንዴ ከየት ነው? ከዚሁ ነው። ያው አሁን ያስወጣሽውን ሰውዬ ፈልጌ ነው። አሜን። አዎ። ቪዲዮ ማብራት ትችያለሽ? እባክሽን ትመልሺዋለሽ? እሺ፣ ቪዲዮ አንቺ ማብራት ትችያለሽ? አይ አላበራም። ግን ለምን ወረደ? አይ ዶንት ኖ ሜቢ ኢንተርኔቱ አይ ዶንት ኖ ለምን እንደወረደ። ዋት ችግር አለ? የሚገርም ሲያጋልጥ ይቆምጣላሉ። ዋት ሃፕን? ባለቤትሽ ነው? አዎ። አንድ ቤት ነው የምትኖሩት ወይስ? ሂሳይ ልጆች አሉኝ፣ 3 ልጆች አሉኝ። ግን ከልጆቹ ጋር ከቤተሰቦቹ ጋር ነው የሚኖረው ነው ያሉት ያለችው። ልጆቹ ምን ሆኖ ነው ያለኝ? 3 ልጆች አሉት፣ ከሷ ጋር ነው የሚኖሩት፣ ከልጆቼ እናት ጋር ነው ያለው። ይሄን ያለችው አለ እሷ ዩሮፕ። አንቺ ፈረንሳይ? እሺ ዩሮፕ እዚሁ ነው ያለችው አለ ዩሮፕ ማለት ነው። ዩሮፕ ነው የሚኖረው ፈረንሳይ። እሱ ተለያይተን ነው እነሷ ተለያይተን ነው ያለው። አዎ እውነት በእውነት የገባሁት ሳየው ደንግጬ ነው። ይኸው 700 ምናምን ሰው አለ እዚህ ጋር። እንግዲህ እኔ እየዋሸሁ አይደለም። አቤት 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 አቤት! ምን ላይ ደረስን ግን? ኧረ ምን አይነት ጊዜ ላይ ነው ያለ ነው? ኦኬ የሚያሰኝ ዜና እኮ ነው ያየሁት ዛሬ።
አይ ኖ እኔ ይኸውልሽ እዚህ ጋር ይሄንን የከፈትኩት አበሻ በተለያየ ሀገር ውስጥ ያለ ሲንግል የሆነ ያላገባ ወይ ደግሞ አግብቶም የተፋታ ወይ ሌላ ትዳር የሚፈልግ ወይ ጓደኝነት የሚፈልግ ሰው ነው ማገናኘው። ሶ የኔ እንትን አይደለም ገባሽ? ማጣራት የሰዎቹን ባክግራውንድ እዚህ ጋር መተው። ለዛ ነው ቪዲዮ ማስበራው። ባይዘዌይ ቪዲዮ ብዙዎቹ አናበራም ሲሉ አስወጣቸዋለሁ። ለምን ቪዲዮ ካላበራችሁ የምትደብቁት ነገር አለ ብዬ ስለማስብ ማለት ነው ገባሽ? በሌላ አካውንት ክሬት አድርገው በተለየ ስም እየጠሩ ሌሎችን ሴቶች ላይ ያታልሉ ስለሚችሉ ብዬ በሌላ ቪዲዮ ያለ ቪዲዮ ማንንም ሰው አላስገባ ማለት ነው። አንቺንም አሁን ስላልሽ ነው ጸጥ ብዬ ማዋራሽ። ሲንግል ነኝ፣ ልጆች አሉኝ 3 ልጆች ብሎ ከዚህ በኋላ እኔ የራሴን ነገር ለመወሰን እንዲመቸኝ ነው። የት ነው የምትኖሪው አንቺ? ኢትዮጵያ ነው የምትኖሪው? እሱን ብቻ አልጠይቅሽ። የት ነው የምትኖሪው? አይ እኔም ፈረንሳ ነው የምኖር። እዛው ነው የምኖረው። መኖርማ እዛው ነው። እና እኮ አንድ ቤት ሆናችሁ እሱ እንዴት ቪዲዮ ላይ መጥቶ ገርል ፍሬንድ ልፈልግ ነው ወይ ደግሞ አብራኝ የምትኖር ሲሪየስ ሪሌሽንሽፕ ነው የምፈልገው ለምን አለ? አንድ ቤት የምትኖሩ ከሆነ ወይም ሪሌሽንሽፕ ላይ ከሆናችሁ ቢካዝ አንዳንድ ሴቶች መጥተው ይዋሻሉ የሰውየውንም ስም ቢካዝ ስለ ነው አይደለም። እናትዬው ልሽ አይደለም እሱ ለስራ ሌላ ቦታ ነው የሚኖረው። ኦኬ እሱ ነው ማወቅ ገባሽ? እዚህ ጋር አሁን ብዙ ሰው ውሸቷን ይሆናል ተናዳበት ይሆናል ምናምን እያሉ ነው። ለዛ ነው ውሸት አይደለም የምናገረው። ይኸውልሽ ውሸቴን አይደለም የምናገረው። ለምንድን ነው ነቅሎ የወጣው? ውሸት ቢሆን ለምን ነቅሎ ወጣሽ? ሰውዬ ኖ ይኸውልሽ አንዳንድ ጊዜ አስገቢው። አሁን ይግባልሽ ይገባል። አሁን አስገቢው እስቲ እኔ ካለ ሪኩዌስት አድርገኝ ጻፍ አንዳንድ የሚለው ማለት ነው። ይህ ላይቭ ሪከርድ ሰሞኑን ቲክቶክ ላይ በጣም መነጋገሪያ ሆኖ ነበረ። ምንድን ነው እሱም ያው አንድ ትዳር አገናኝ ሴት ላይቭ ላይ ሆና ባልየውን ወይ ደግሞ የልጅቷን ባል የለኝም ብሎ ግን 3 ልጅ አለኝ ብሎ በምትመለከቱት መልኩ ከሴትዮዋ ጋር ሚስት እንድትፈልግለት እያነጋገረ በሚገኝበት ሰዓት ላይ ሚስትየዋ ጥልቅ ትላለች ማለት ነው። እና ሰውየው የወጣበት ላይቭ ትቶ የወጣበት መንገድ ራሱ ብዙዎችን እያዝናና ይገኛል በአሁኑ ሰዓት ላይ። እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሀሳብ አስተያየት አላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ለማንኛውም ምርጦች የዛሬ ቪዲዮቻችን ይመሳስሉ ነበረ። ቪዲዮቻችን እንደተመቻችሁ ጥርጥር የለኝም። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በተለይ ሰብስክራይብ በማድረግ የቻናል ቤተሰብ መሆን እንዳይረሳ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።